በትምህርት ክፍላችን ውስጥ የተለያዩ አይነት የምርምር ስራዎች ናቸው የሚሰሩት። በተለይ ኮቪድ ከመጣ ጊዜ ጀምሮ በነበረው የብሬኪንግ ታይም የተለያዩ አይነት ለማህበረሰቡ የሚያገለግሉ እንደ አይሲዩ ቤድ ማንሳት እንችላለን። እንደነ ሳኒታይዚንግ ተነል ወይም ደግሞ ዲስኢንፌክታንት ተነል የመሳሰሉት እንዲሁም ደግሞ ከእጅ ንክኪ ውጪ የሆነው የእጅ መታጠቢያ እንትኖች ለማህበረሰቡ ተደራሽ የተደረጉት ፕሮጀክቶች አሉ። እንዲሁም ደግሞ በየሴሚስተሮቹ የሚወጡት የተለያዩ አይነት ማስታወቂያዎች ይኖራሉ። የጥናትና ምርምር ኦፊሶች የሚያወጧቸው በመምህራኖች አማካኝነት የሚገቡ የተለያዩ አይነት ጥናታዊ ምርምር ፕሮጀክቶች ይገቡና እነዛ ምርምሮች ሃርድዌራቸው ወይም ደግሞ የማሽን ኮምፖነንቶቻቸው እንዳለ የሚሰሩት እዚህ ባሉት የቤተ ሙከራ እቃዎች ናቸው ማለት ነው። ይሄ አንደኛው የማሽኒንግ ሾፕ ነው። ሌላ ዌልዲንግ ሾፕ፣ ካስቲንግ ሾፕ፣ ሜታል ፎርሚንግ፣ ማቴሪያል ቴስቲንግ፣ ሲኤንሲ የመሳሰሉ ሾፖች አሉ። ከነሱ ጋር አንድ ላይ ኢንቴግሬትድ በመሆን የሚፈለገውን ጥናታዊ እንትኖችን ያሳካሉ ማለት ነው።
እኔ ተስፋዬ በንቲ እባላለሁ። የዚህ አስቶ ስቴም ሴንተር አስተባባሪ ነኝ። አስቶ ስቴም ሴንተር የተመሰረተው በአዳማና አካባቢዋ ያሉትን የሃይስኩል እና አንደኛ ደረጃ ተማሪዎች በሳይንስ በኢንጂነሪንግ እና በማቴማቲክስ ዘርፍ ያላቸውን ተሰጥኦ የሚያዳብሩበት ፕሮግራም ታስቦ ነው የተከፈተው እና በየዓመቱ ምንድነው የምናደርገው ከተለያዩ አዳማ አካባቢ ካሉ ትምህርት ቤቶች የተመረጡ ተማሪዎችን ጎበዝ ተማሪዎች በውጤታቸው አሪፍ የሆኑ የፈጠራ ችሎታ ያላቸው እና ደግሞ ቤተሰባቸውን ፈቃደኛ የሆኑ ልጆችን አምጥተን እዚህ እናሰለጥናለን። አንደኛው ስራችን እሱ ነው። የምናሰለጥንበት የተለያዩ ፕሮግራሞች አሉን። ለምሳሌ የኬሚስትሪ፣ የባዮሎጂ፣ የፊዚክስ፣ የኤሌክትሮኒክስ፣ የኮምፒውተር፣ የቴክኒካል ድሮይንግ እንደዚህ የመሳሰሉ አይነት ስልጠናዎች አሉ እና እንደዚህ የተመረጡ ተማሪዎችን አምጥተን እነዚህን ስልጠናዎች ሁሌ ክረምት እንሰጣቸዋለን። ክረምት 2 ወር ያክል ፕሮግራም ወጥቶላቸው በፕሮግራማቸው መሰረት እየመጡ ተምረው ይሄዳሉ። አንዱ ይሄ ነው የሚሰሩት። ከዛ ደግሞ ከነዚህ ተማሪዎች ውስጥ ደግሞ መጀመሪያ መሰረታዊ ስልጠና ከወሰዱ በኋላ ደግሞ ፕሮጀክት ላይ ይሳተፋሉ። የተለያየ የፈጠራ ችሎታ ያላቸው ልጆች ናቸው። እዚህ ጋር መሰረታዊ ትምህርት ወስደዋል። ከዛ በኋላ ደግሞ ያንን የተማሩትን ደግሞ ወደ ተግባር የሚቀይሩበት የፈጠራ ስራ የሚሰሩበት ነው። ለምሳሌ ይሄኛው ክላስ አሁን የምታዩት ያንን የፈጠራ ስራ የሚያዳብሩበት ክፍል ነው። ልጆቹ ከተማሩ በኋላ የፈጠራ ችሎታቸውን እዚህ ካሉ መምህራኖች ጋር በመመካከር እያሰፉ ሀሳባቸውን ከዛ አሁን የምታዩቸው የተለያዩ ፕሮጀክቶች እየሰሩ ያሉት ልጆች እዚህ ውስጥ ይሰራሉ ማለት ነው። እና ምንድነው የምናደርግላቸው እዚህ ጋር አንደኛ ሀሳባቸውን እንዲያዳብሩ አድቫይዘር እንመድብላቸዋለን። ፕሮጀክቱን አድቫይዝ ወይም የሚያማክሯቸው ሰዎች ማለት ነው። ሁለተኛ ደግሞ የሚያስፈልጉ እቃዎችን በፕሮጀክቱ ተገዝተው እዚሁ እንዲያገኙ እናደርጋለን። ሶስተኛ ደግሞ ያው ይሄ ቦታው ፋሲሊቲ ነው። ልጆቹ እዚህ ቁጭ ብለው ማንኛውም ሰዓት እየመጡ መስራት ይችላሉ እና ያንን ነው እዚህ ክፍል ውስጥ የምታዩት። የተለያዩ ማሽነሪዎችም አሉን፣ እቃዎች አሉን። እነዛን እቃዎች በመጠቀም ልጆቹ እንዲሰሩ እናደርጋለን። ስሜ ሳሙኤል አብርሃም እባላለሁ። የ12ኛ ክፍል ተማሪ ሲሆን የሰራሁት ፕሮጀክት ክሮፕ ከተር ማሽን ይባላል። ማለትም ሰብሎችን የሚያጭድ ስንዴ፣ ገብስ፣ አጃ የመሳሰሉትን አጭዶ በመስመር የሚደረድር ማሽን ነው የሰራሁት። ይህን ማሽን ልንሰራ ያሰብኩት ሀገራችን ኢትዮጵያ 85% በላይ ገበሬ ሲሆን በግብርና ነው የሚስተዳደረው። ደግሞ ግብርናውን የሚያካሂደው በጣም በወረደና በድሮ ስትራቴጂ ነው። አሁን ግን እኔ ይሄን በዚህ በዘመናዊ መንገድ 20 ሰው ሆነው የሚያጭዱትን በአንድ ገበሬ ልጆቹን ትምህርት ቤት ልኮ እየተማሩ ይህንን ነገር ራሱ ብቻውን እንዲያጭድ ማለት ነው ሀሳቤ። ምክንያቱም በእጅ እንዲህ በሚያጭዱ ሰዓት ብዙ ሰው ነው የሚፈልገው። ይሄ ግን አንድ ሰው 20 ሰው የሚሰራውን በአንድ ሰው ይሰራል ማለት ነው። እነኚህ ያሉ ማሽኖቹ ይሄ የሚሰራው እነኚህ መሰንጠቂያ ናቸው። በመስመር እንትኑን ይከፋፍላሉ ማለት ነው። ከዛ ለነኚህ ለሁለቱ ሲሰጥ እዚህ ጋር ያጭድና እያጨደ እያለ እዚህ ጋር እነኚህ እምቅ አድርገው ይይዛሉ እንዳይወድቅ ማለት ነው። እህሉ አሁን ስንቆርጠው ወደዛ ይወድቃል። ያ እንዳይወድቅ ይቺ ትይዘዋለች። ከዛ እነኚህም አሉ ከነኚህ ጋር በህብረት ፈጥረው ይሄንን ወደዛ ይወስዳሉ። እዚህ ጋር የምታይደው አለች እቺ እንዲህ በምትል ሰዓት ነው የምታይደው። እዚህ ውስጥ እህሉ ሲገባ ይቆርጠዋል ማለት ነው። ከዛ እህሉ ይመጣና በዚህ አማካኝነት እዚህ ጋር ይመጣና ይደረደራል። እንዲህ እየደረደረ በአንድ መስመር በቃ አንዴ 20 ሰው የሚያጭደው አንድ ሰው ያጭዳል ማለት ነው በአንድ። አሁን ሲሰራ ማሳየት ይቻላል። እዚህ ጋር እንቅስቃሴው እዚህ ጋር እንደምታዩት በሶላር ነው የሚሰራው። ሶላር ቻርጅ ያደርጋል። እዚህ ጋር 2 ባትሪዎች አሉ። እየሰራ ቻርጅ ያደርጋል ማለት ነው። ቻርጅ ያደረገውን እየቀያየረ ቀኑን ሙሉ መስራት ይችላል። ስሜ አሸናፊ መንግስቱ ይባላል። የመጣው ከአዳማ 2ኛ ደረጃ ትምህርት ቤት ነው እና የሰራው ስራ ደግሞ አግሪካልቸር ስፕሬ ይባላል። ጸረ ተባይ መንፊያ ነው እና የአግሪካልቸር ስፕሬ ለተለያዩ በኢትዮጵያ ውስጥ በምናይበት ሰዓት 80% ያህል በግብርና የሚተዳደሩ ሲሆን 20% በተለያዩ ነገሮች የሚተዳደሩ እና ያን ነገር ቢያንስ ያሉትን ችግሮች ለመቅረፍ ነው እና አብዛኛውን ኢትዮጵያ ውስጥ የምናያቸው አግሪካልቸር ስፕሬዎች ወይ በእጅ ነው ወይ ደግሞ በቤንዚል ነው እና ይሄኛው የሚሰራው ደግሞ ጀስት መካኒካል ኢነርጂን ወደ ኤሌክትሪካል ኢነርጂ በመቀየር እና ሶላር ሲስተምን በመጠቀም ነው። ባትሪው ስቶር እያደረገ ያን
በወተር ፓምፕ አማካኝነት እነዚህ የምታዩቸው መንፊያ መንፋት ይችላል እና ከነዛ ለየት የሚያደርገው ደግሞ እነዛ የምናያቸው የተለያዩ ጫና ይደርስባቸዋል። ጀርባቸው ላይ አዝረው ነው የተለያዩ ጉዳቶች ሊዳረጉ ይችላሉ። ምክንያቱም 20 ሊትር ነው የሚሸከሙት እና ያኛው እንደምናየው እና 20 ሊትር ተሸክመው እንዲህ በሚነፉበት ሰዓት አንድ ጊዜያቸውን ያቃጥላሉ፣ ሁለት ጉልበታቸውን፣ ሶስት ደግሞ ያለውን የለም ገንዘባቸውን ያቃጥላሉ እና ከዛ አንፃር ደግሞ ይሄኛውን በምናይበት ሰዓት ደግሞ በጣም ብዙ ጊዜያቸውን ገንዘባቸውንና የተለያዩ ወጪያቸውን ሊሸፍን ይችላል። ምክንያቱም አከራይቶት እንትን ማለት ይችላሉ፣ መንፋት ይችላሉ። ምክንያቱም ፓምፑን ባበዛነው ቁጥር ብዙ ኤሪያን መሸፈን ይችላል፣ በአንድ ጊዜ መርጨት ይችላል። እንደምታዩት እንደዚህ እያደረገ እየነፋ ይሄዳል ማለት ነው። ስሜ ጋዲሳ ጫኔሎ ይባላል። የመጣው ከቡርቃ ቦኮ አንደኛ ደረጃ ትምህርት ቤት ነው፣ 8ኛ ክላስ ነው እና የሰራሁት የፕላስቲክ ሮኬት ነው እና ሮኬቱ ጥቅሙ ወደ ሁሉም አቅጣጫ ይዞራል እና ሮኬቱ የሚያርፍበትን ቦታ በዚህ በካሜራ በስልክ በማድረግ መጠቀም እንችላለን ማለት ነው። ከዩኒቨርሲቲ ተቋሙ ነው ሁሉም ነገር የሚያገኙት ልጆቹ። የኛው ክፍል እዚህ ያው ሲሰራም ዩኒቨርሲቲው ነው ይሄን ነገር ያሰራው። እርግጥ አጋሮች አሉን አብረውን የሰሩ ህንጻው ሲሰራ ብዙ እቃዎች ሲሟሉ እኛ ጋር ይሰሩም አሉ። አሁን ግን ሙሉ በሙሉ የሚያስፈልጉትን እቃዎች የሚያሟላልን ዩኒቨርሲቲው ነው፣ ከመምህራኖች ከሰራተኞች ጭምር ማለት ነው። እዚህ የሚሰሩትን ሰራተኞች በሙሉ የሚያሰራው ዩኒቨርሲቲ ነው። የሚያስፈልጉትን እቃውንም ደግሞ እየገዛ ፕሮቫይድ የሚያደርገን አሁንም ዩኒቨርሲቲው ነው። ያው ዩኒቨርሲቲው ስር ያለ አንድ አካል ነው። የምንፈልጋቸውን ነገሮችም ደግሞ ከዩኒቨርሲቲዎች ለምሳሌ አንዳንድ ላቦራቶሪዎች እዚህ እኛ ጋር የለም፣ እዚህ ክፍል ማዕከል ውስጥ የሚሉ አሉ። ከተለያየ ዲፓርትመንቶች ሄደን እንጠቀማለን። እነሱ ነው ተጨማሪ ነገር ስንፈልግ ማለት ነው። እዚህ ጋር በጣም ዩኒቨርሲቲው ትልቅ ድርሻ ይወስዳል። በዚህ ዙሪያ ወልቀባ ገረሱ ይባላል። ፊዚክስ ላቡ አታችት ውስጥ ሴንተር ፊዚክስ ላቡ ጥቅሙ ለአዳማ ከተማ ውስጥ የሚማሩ ተማሪዎችን በፕራክቲካሊ በቲዮሪ እዛ የሚማሩ በፕራክቲካሊ ደግሞ እዚህ መጥቶ ያሉ ማለት ነው። ስለዚህ እዚህ ጋር የተለያዩ ማቴሪያላቸው አሉ። ማቴሪያሉ ለምሳሌ ስለ ቤዚክ ሜጀርመንት፣ ሲምፕል ፔንዱለም፣ ሁክስ ለው፣ ዲናሞ ወይ ደግሞ ጄኔሬተር የሚባል በቲዮሪ ይማራሉ። ጄኔሬተር ፓርቲዎች አሉ። የተለየ ፓርቲ አለ። ጄኔሬተሩ ጥቅሙ ምን እንደሆነ ያውቃሉ ተማሪዎች፣ በቲዮሪ ይማራሉ። ለምሳሌ መካኒካል ኤነርጂ ወደ ላይት ወይ ደግሞ ወደ ሌላ እንትን ይቀይራል ማለት ነው። እሱን በተግባር አሉ። እዚህ ጋር ለምሳሌ ጂ ባይ ፍሪ ፋል አፓራቱስ ይባላል። ይሄ ጂ ባይ ፍሪ ፋል አፓራቱስ ተማሪዎች አክሰለሬሽን ወይ ደግሞ አክሰለሬሽን ዳይ ቱ ግራቪቲ ወይ ደግሞ መሬት ስበት የሚባሉ በቲዮሪ 9.8 መሆኑን በቲዮሪ ይማራሉና እዚህ ጋር ደግሞ በዚህ ኢንስትሩመንት ከፎርሙላ ካልኩሌት አድርጎ እዚህ ጋር ለምሳሌ ታይመር አለ። ይሄ ታይመሩ ይሄ ስቲል ቦል የሚባል አለ። ስቲል ቦሉ እዚህ ጋር ማግኔት አለ። ማግኔቱን ስቲል ቦል ይይዛልና ከዛ ይህን ደግሞ ተርን እናረጋለን ወደ ዳይ ማግኔት ላይ ስናረግ ይሄ ማግኔት ቦሉን ይለቃልና ቦሉ እዚህ ላይ ያርፋል። እዚህ ምን አለ እዚህ ጋር ባለችበት ሰዓት እንትኑ ኢኒሻል ቬሎሲቲ 0 ነው ማለት ነው ቦሉ። ከዛ ይለቀቃልና እዚህ ላይ ያርፋል። ከዛ ታይሙ ደግሞ ከዚህ እስከዚህ ይቆጥራል ማለት ነው። ታይም ይወስዳሉና ይሄንና ይሄን መሃል ያለ ዲስታንስ ይወስዳሉ። ከዚህ አክሰለሬሽን ዳይ ቱ ግራቪቲ ወይ ደግሞ የመሬት ስበቱ 9.81 መምጣቱን በፕራክቲካል መጥተዋሉ። ሌላም ፑሊ ሲስተም፣ ቬሎሲቲ ሬሾ የሚባል ፓራሜትሮች አለ። መካኒካል አድቫንቴጅ እንዴት ካልኩሌት እንደሚያደርጉ በቃ ከዚህ ማቴሪያሎች ይማራሉ ማለት ነው። ስሜ ዮናታን አፈወርቅ ይባላል። እዚህም የምገኘው ኮምፒውተር ላብ ውስጥ ነው። እዚህ ጋር እንደምታዩት ብላይንድ ስቲክ ተሰርቷል። እዚህ ብላይንድ ስቲክ የተሰራው ብዙ ነገሮች ከኮምፒውተር ጋር በመቀናጀት ነው። እዚህ ጋር አርዲኖ ኮዲንግ ተጠቅመዋል። እዚህ ጋር የተሰራው አርዲኖ ኮዲንግ ከአርዲኖ ጋር ብዙ ነገሮች ተጣምረው ነው የሚሰሩት እና ይሄኛው ብላይንድ ለሆኑ ሰዎች የሚያግዝ መሳሪያ ነው።
እና እንደምታዩት ብዙ ነገሮች እዚህ ጋር ተሰርተዋል። እዛ ጋር የተሰሩት ነገሮች ከኮምፒውተር ጋር በመቀናጀት የተሰሩ ነገሮች ሲሆን ብዙ ፕሮብሌም ሶልቭ የሚያደርጉ ፈጠራዎች ናቸው እዚህ የተሰሩት። ክብራትና ክብራን የፕሮግራማችን ተከታታዮች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተገኝተን በሳይንስ ቴክኖሎጂ እና ኢኖቬሽን ዙሪያ ያዘጋጀንላችሁ ዝግጅታችን የእስካሁኑ ነበር። ፕሮግራሙን በመከታተል እስካሁን አብራችሁ ስለነበራችሁ ከልብ እናመሰግናለን። ሌላ ጊዜ በሌላ ፕሮግራም እስክንገናኝ ሰላም። you